السلام عليكم ورحمة الله وبركاته. እጅግ በጣም ያስገረመንን ነገር ላሳያችሁ ነው። ዛሬ ከአፋር ክልል ውስጥ ያስመረቅነውን መስጂድና መድረሳዎችን ጉብኝተን የሚያስፈልጋቸው ነገር አሟልተን አስመርቀን ስራ አስጀምረን የተመለስን ሳለ ሌሎች የቁርአን የሚያስፈልጋቸውን ኻድመን ወደ ሰመራ የተመለስን መንገድ ላይ አጃኢብ በሆነ መልኩ ልጆች ተሰብስበው በዱካብ ዙሪያ ዱካብ ማለት እንግዲህ እንደምትመለከቱት እንጨት ለቀማ ቀን ልጆች እንጨት ተሰብስበው ያዘጋጃሉ። ማታ ላይ ሙቀት በሌለበት ሰዓት ለኩሶ እንደ እሳት እንደ ብርሃን እሳቱን ተጠቅመው ቁርአን የሚቀሩበት ሲስተም ነውና ያንን ተከትለው በዛ ሲስተም ቁርአን እየቀሩ አግኝተናቸው ጎራ ብለን ስንዘይራቸው ይሄንን ለበርካታ አመታት እንደተገበሩትና አብዛኛው እዚህ አካባቢ የቀሩ አባቶች በዚህ ሁኔታ እንደቀሩ አስረድተውናል ማለት ነው። እነዚህ ልጆች አሁን ምንድነው የሚያስፈልጋቸው ብለን ስንጠይቃቸው ያው የኛ ችግር መድረሳና ሶላር ሲስተም አይነት ነገር ነው። አካባቢው እንደምታዩት በረሃ ከመሆኑ አንፃር መብራት ስላልደረሰበት ቦታው ላይ ትንሽ የመድረሳ ብናገኝ እንዲሁም ደግሞ ሶላር ብናገኝ ከዚህ በተሻለ መልኩ ሴቶቹም ህፃናትም ወጥቶ መቅራት ይችላሉ። አሁን እንዲ መሰናክል የሆነብን ያ ነው በማለት ችግራቸውን ነገርውናል። እኛ ደግሞ የኑር ቁርአን ወዳጆችን እናንተን ተስፋ አድርገን ከአላህ በታች ኢንሻአላህ ይሄን ነገር እናሳካለን ብለን ቃል ገብተንላችኋል ማለት ነው። ሁላችሁም ሳትሰላችሁ እንደተለመደው ከ100 ብር ጀምሮ በ100 ብር ቻሌንጅ የተገነባው መስጂድና መድረሳ አይታችኋል። ከ100 ብር ጀምሮ ሳትሰላችሁ በኑር ቁርአን ባንክ በኩል አድርሱ ብላችሁ አማናችሁን ብትልኩ ኢንሻአላህ ቦታው ላይ ለማድረስ ዝግጁ ነን። ከላይ በምትመለከቱት ስልክ ብትደውሉልን ወይ ደግሞ ኤኒ ታይም ኑር የቁርአን ባንክ ቢሮ ፒያሳ ሶማሌ ተራ ህንጻ ላይ 8ኛ ፎቅ የቢሮ ቁጥር 830 ብትመጡ ታገኙናላችሁ ማለት ነው። ይህንን ለቁርአን ራሱን የሰጠ ትውልድ አብረን እንታደግ። እዚች ቦታ ላይ ትንሽ መድረሳ ገንብተን ይህንን ሲስተም እንግዲህ እንቀይረው ኢንሻአላህ ወደ እነሱም የተሻለ ትምህርት እንዲያገኙ የራሳችንን አስተዋጽኦ እናበርክትላለሁኝ። ኑር የቁርአን ባንክ ጉዞውን ይቀጥላል። አብራችሁን ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።